የትኛው ነው የበለጠ አደገኛ? የትኛው ነው የበለጠ ሴፍ የሆነው? ኦልተርኔቲንግ ከረንት ኤሲ ወይስ ዳይሬክት ከረንት ዲሲ? አንዳንዶች ኦልተርኔቲንግ ከረንት ኤሲ በጣም አደገኛ ነው ብለው የራሳቸው ምክንያት ያስቀምጣሉ። ሌሎች ደግሞ ዲሲ ዳይሬክት ከረንት አደገኛ ነው ብለው የራሳቸው ምክንያት ያስቀምጣሉ። ግልጽ የሆነ መልስ ያስፈልገናል። ምክንያቱም ትክክለኛውን የኤሌክትሪክ ሪስክ መረዳት ራስን ከመጠበቅ አንጻር በጣም አስፈላጊ ስለሆነ ነው። በተለይ አሁን ባለንበት ጊዜ ዳይሬክት ከረንት ዲሲ በመኪናዎች ላይ እስከ 400 ቮልት እና ከዛ በላይ በጣም በከፍተኛ ቮልቴጅ የመጣበት ሁኔታ ነው ያለው። ስለዚህ ኦልተርኔቲንግ ከረንት ኤሲ ወይስ ዳይሬክት ከረንት ዲሲ አደገኛ ነው የሚለውን በግልጽ ማየት አስፈላጊ ነው። በዚህ ቪዲዮ የትኛው ከረንት ነው ይበለጠ አደገኛ፣ የትኛው ከረንት ነው ይበለጠ ሴፍ የሆነው የሚለውን ከፕሪንሲፕል አንጻር ከሌሎች ሪሰርቾች አንጻር እናያለን። ይህ ቪዲዮ የትኛው ነው አደገኛ፣ የትኛው ነው ሴፍ የሚለው ብቻ ሳይሆን ለምን የሚለውን ምክንያት የሚመልስ ይሆናል። እስከ መጨረሻው ከኔ ጋር ቆዩ። ሰላም እንዴት ናችሁ? የኔ ልጅ ደነቀ ነኝ። በዚህ ቻናል ላይ ኤሌክትሮሜካኒካል ኮንሴፕቶችን እያነሳን እንማማራለን። ኢንተረስትድ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወደ ዋናው ነገር ከመግባታችን በፊት ግልጽ እንዲሆን ኤሲ ዲሲ ምንድናቸው፣ ባህሪያቸውስ እንዴት ነው የሚለውን መጀመሪያ ነው። ከኤሲ እንጀምር። ኤሲ ኦልተርኔቲንግ ከረንት በቤታችን ከምንጠቀምባቸው የኤሌክትሪሲቲ አይነቶች አንደኛውና ዋነኛው ነው። ይህ አይነት ኤሌክትሪሲቲ በጊዜ አቅጣጫውን የሚቀያየር፣ ይህም ማለት አንድ ጊዜ ወደፊት አንድ ጊዜ ወደ ኋላ የሚል አይነት የኤሌክትሪክ ፍሎ የሚያሳይ የከረንት ፍሎ ያለው የኤሌክትሪሲቲ አይነት ነው። ኤሲ ፓወር በብዙ የቤታችን እቃዎች ላይ የምንጠቀመው ሲሆን ምድጃ፣ መብራት፣ ግራይንደር፣ አብዛኛው በግድግዳ ሶኬታችን ላይ የምንሰካቸው እቃዎች ኤሲን የሚጠቀሙ ናቸው። የኤሲን ባህሪ ስና የሳይን ዌቭ ፓተርን ሼፕ ያለው ኤሌክትሪሲቲ አይነት ነው። ለኤሲ ዋናው ኮንሰንት ፍሪኩዌንሲ ነው። ያ ማለት በአንድ ሰከንድ ምን ያህል ሳይክል ይዞራል ወይም ምን ያህል ሳይክል ይሽከረከራል የሚለው ነው። ለምሳሌ በተለያየ ሀገር የተለያየ አይነት ፍሪኩዌንሲ አለ። 50 ወይም 60 ሊሆን ይችላል። በእኛ ሀገር 50 ሄርዝ ፍሪኩዌንሲ አለ። የእኛን ሀገር ጨምሮ በቤት ውስጥ ኤሌክትሪሲቲ 220 ወይም 230 በ50 ሄርዝ ፍሪኩዌንሲ ነው። ይህ ማለት ምን ማለት ነው? ከረንት በአንድ ሰከንድ 50 ጊዜ አቅጣጫውን ይቀያይራል ማለት ነው። ዲሲ ከዚህ የተለየ ነው። ከስሙ እንደምንረዳው ዲሲ ዳይሬክት ከረንት የሚለው አቅጣጫውን የማይቀያየር ወደ አንድ አቅጣጫ ብቻ የሚፈስ የከረንት አይነት ነው። እንደ ኤሲ አቅጣጫውን ከመቀያየር ይልቅ ወደ አንድ አቅጣጫ የሚፈስ የከረንት አይነት ነው። ፖላሪቲ ኮንስታንት ነው። እንደ ኤሲ ፖላሪቲውን የሚቀያየር አይደለም። ዲሲን በመደበኛነት በኤሌክትሮኒክስ እቃዎች፣ በሞባይላችን ላይ፣ በላፕቶፕ ላይ እንዲሁም በኤሌክትሪክ መኪናዎች ላይ የምናገኘው የኤሌክትሪሲቲ አይነት ነው። ዲሲን የምናገኘው ከሶላር ፓኔል፣ ባትሪ እና እንዲሁም ፓወር ሰፕላዮች ላይ ኤሲን ወደ ዲሲ በመቀየር ሬክቲፋየር በመጠቀም ኤሲን ወደ ዲሲ በመቀየር የምናገኘው የዲሲ አይነትም አለ። ዲሲ እንደ ኤሲ ፍሪኩዌንሲ የለውም፣ ዜሮ ፍሪኩዌንሲ ነው። ስለዚህ ሁለት አይነት ኤሌክትሪሲቲ አይነት አለ፣ ኤሲ እና ዲሲ። ሁለቱም በተለያየ ፎርም ወደ ቤታችን ይመጣሉ። በተለያየ ሁኔታ እንጠቀምባቸዋለን። ከቤታችን እቃዎች እስከ ኪሳችን ባሉ እቃዎች ድረስ የምንጠቀምባቸው የኤሌክትሪሲቲ አይነቶች ናቸው ማለት ነው። ወደ ዋናው ነገር ስንገባ ታዲያ አንድ አይነት መጠን ባላቸው ኤሲ እና ዲሲ አንድ ሰው ቢጠቃ ወይም አንድ ሰው በኤሌክትሪክ ቢያዝ በሰውነታችን ውስጥ ምን ይካሄዳል የሚለውን መጀመሪያ አንደኛው በጡንቻችን ላይ የሚደርስ የመኮማተር አይነት ነው። ያ ማለት የጡንቻ መቆለፍ ነው። ሁለተኛው በልብ ላይ የሚደርስ ጉዳት። የጡንቻ መኮማተር ወይም ደግሞ የጡንቻ መቆለፍ ሁኔታን ስናወራ በሁለቱም ኤሌክትሪሲቲ አይነት የተለያየ አይነት ሁኔታ ነው ያለው። ለምሳሌ ኤሲ ሲሆን ኤሲ በሰከንድ 50 ወይም 60 ጊዜ ዳይሬክሽኑን ስለሚቀያየር ተጠቂው ወይም ደግሞ ኤሌክትሪክ የተያዘው ሰው ተደጋጋሚ የጡንቻ መኮማተር ይደርስበታል። በዚህ ጊዜ የተያዘው ሰው የያዘውን ላይቭ ዋየር የመልቀቅ ወይም ደግሞ ለመተው የሚችልበት ሁኔታ አይኖርም። ምክንያቱም በጣም ፈጣን የሆነ ተደጋጋሚ ስለሆነ ቫይብሬሽን ስላለው ሾክ ስላለው የያዘውን ላይቭ ዋየር መልቀቅ የማይችልበት ሁኔታ ይፈጠራል ማለት ነው። ስለዚህ እዛው ላይ ስታክ አድርጎ ይቀራል። በዚህ ምክንያት እዛው ስታክ በማድረጉ ረጅም ሰዓት ኤሌክትሪኩን ሳይለቀው በሰውነት ውስጥ ከፍተኛ ከረንት እንዲያልፍ እድሉ ይፈጠራል ማለት ነው። ይህ ማለት ደግሞ ምን ማለት ነው? ከፍተኛ ከረንት በሰውነታችን ውስጥ ሲያልፍ የበለጠ ጉዳቱን ያባብሰዋል ማለት ነው። እዚህ ጋር አንዳንድ ሰዎች ኦልተርኔቲንግ ከረንት ኦልተርኔት ስለሚያደርግ ኤሲ ሲያልፍ ዜሮ ስለሚሻገርና ዜሮ የሚሆንበት ኮንሲደንሶች ስላለ በዛን ሰዓት በዛች ቅጽበት የመልቀቅ አቅም ይኖራል፣ የመልቀቅ ቻንስ ይኖራል ብለው ያስባሉ። ነገር ግን ይሄ ሚስኮንሰፕሽን ነው። ለምሳሌ 50 ሄርዝ ፍሪኩዌንሲ ብንወስድ ኤሲ ቮልቴጅ በየ0.2 ሰከንድ ዜሮን ይነካል። ይህ ደግሞ በጣም ፈጣን ነው። ስለዚህ የሰው ልጅ አይምሮ በዚህ ፍጥነት ወይም በዚህ ጊዜ ውስጥ በዚህ ቅጽበት ውስጥ ሪያክት ለማድረግ የሚችልበት ሁኔታ አይደለም ያለው። ስለዚህ ለመልቀቅ የማይችልበት ጡንቻዎቹ የሚቆለፉበት ሁኔታ ነው ያለው።
ወደ ዲሲ ስንመጣ ዲሲ ዳይሬክት ከረንት ወደ አንድ አቅጣጫ ብቻ የሚፈስ የከረንት አይነት ስለሆነ አንድ ጊዜ ጠንካራና ቅጽበታዊ የሆነ የጡንቻ መኮማተር ወይም ደግሞ የጡንቻ መሸማቀቅ የሚደርስበት ሁኔታ ነው ያለው። በዚህ ጊዜ ፍሎ ጠንካራ ስለሆነ ምቱም ጠንካራ ስለሆነ የተያዘው ሰው ፓወሩ ገፍትሮ ሊጥለው የሚችል አይነት በመሆኑ ከዋናው ሶርስ መለየት ይችላል ወይም ደግሞ ከዋናው ሶርስ ገንጥሎ ሊጥለው ይችላል። ይሄ ደግሞ በአጭር ጊዜ ውስጥ ቶሎ ከሶርሱ እንዲለያይ እድል ይፈጥርለታል ማለት ነው። ይህ ደግሞ ከላይቭ ዋየሩ እንዲላቀቅ ወይም ከሶርሱ እንዲላቀቅ ወይም ደግሞ የያዘውን ላይቭ ዋየር እንዲለቅ ያግዘዋል ማለት ነው። በዚህ ምክንያት በሰውነት ውስጥ ከፍተኛ ከረንት እንዳያልፍ ረጅም ሰዓት እንዳይፈጅ ወይም ደግሞ ዲዩሬሽኑ እንዳይረዝም ይጠቅመዋል ማለት ነው። ስለዚህ በሰውነት ውስጥ የሚያልፈው ከረንት ባነሰ ቁጥር ይህ ሰው የመትረፉ ወይም ደግሞ ይህ ሰው ከፍተኛ አደጋ የመድረሱ የጉዳቱ መጠን ያነሰ ይሆናል። ይህ ማለት ዲሲ አይጎዳም ሳይሆን ከኤሲ አንጻር ሲነጻጸር ሰዓቱ ስለሚያጥር የመጎዳት መጠኑ አነስተኛ ይሆናል ማለት ነው። ሌላው በልብ ምታችን ላይ የሚያስከትለው ጉዳት ኤሲ በፍሪኩዌንሲ ምክንያት 50 ሄርዝ ፍሪኩዌንሲ ስላለው በልባችን ምት ላይ በልባችን ኤሌክትሪካል ሲግናል ላይ ጣልቃ በመግባት የልባችንን ምት ወይም ደግሞ የልባችንን ሲግናል ይቀይራል፣ ወደ ያዛባል። በዚህ ምክንያት የተጠቂው ልብ ወይም ደግሞ በኤሌክትሪክ የተያዘው ሰው ልብ ፓምፕ ለማድረግ የሚቸገርበት ሁኔታ ነው ያለው። ስለዚህ አፋጣኝ እርዳታ ካላገኘ በስተቀር ለሞት ይዳርገዋል ማለት ነው። በአንጻሩ ደግሞ ዲሲን ስናይ ወደ አንድ አቅጣጫ እንደመፍሰሱ መጠን ዲሲ በልባችን ላይ በአንድ አፍታ የማቆም ተግባርን ሊፈጽምብን ይችላል። ሀርት ቢታችንን ሊያቆምብን ይችላል። ነገር ግን በሕክምና እርዳታ ሪከቨር እንዲያደርግ እንደገና መምታት እንዲጀምር ይደረጋል። ስለዚህ በተመሳሳይ አርኤምኤስ ቫልዩ ባላቸው ኤሲ እና ዲሲ ኤሲ ከ3 እስከ 5 እጥፍ አደገኛ የሆነና ወይም ሪስኩ የበዛ ይሆናል። ይህ ደግሞ የሆነው በተደጋጋሚ ፍሪኩዌንሲ ስላለው ጡንቻችንን የማሸማቀቅ የመቆለፍ ስራ ስለሚሰራና በልባችን ውስጥ በልብ ምታችን ጣልቃ ገብቶ ስለሚያበላሽብን ነው። ዲሲ ደግሞ በአብዛኛው በአንድ ጊዜ ሾክ ብቻ ስለሚያደርገን። ነገር ግን ኤሲ ዲሲ ሁለቱም አደገኛ ናቸው። ሁለቱም ሊገድሉ ወይም ደግሞ ለሞት ሊያደርሱ ይችላሉ። ስለዚህ አንደኛ በፍጹም ላይቭ የሆነ ዋየር መንካት የለባችሁም። ኤሲም ይሁን ዲሲ ላይቭ የሆነ ዋየር መንካት የለባችሁ። ሁለተኛ የሆነ ሰው በኤሌክትሪክ ከተያዘ ወይም ደግሞ ኤሌክትሪክ ሾክ ከገጠመው በመጀመሪያ ማሰብ ያለብን በፍጥነት መውሰድ ያለብን አክሽን ሰፕላይ ማጥፋት እንችላለን ወይ፣ ሰፕላዩን ማቋረጥ እንችላለን ወይ የሚለውን። ያ ካልሆነ በደረቅ ነገር ኢንሱሌትድ በሆነ ነገር እንጨት ሊሆን ይችላል፣ ፕላስቲክ የሆነ ነገር ሊሆን ይችላል፣ ማንኛውም ኮንዳክተር ያልሆነ ነገር ኤሌክትሪክ የማያስተላልፍ ነገር ሰውየውን የተያዘውን ሰው የተጠቃውን ሰው ገፍትሮ ከዛ ሶርስ ከዛ ፓወር ማላቀቅ። እናንተ ሁለተኛ ሰው እንዳትሆኑ የያዛችሁት ነገር የምታላቀቁበት ሰውየውን የምታላቀቁበት ነገር ኢንሱሌትድ መሆኑን ኤሌክትሪክ እንደማያስተላልፍ እርግጠኛ መሆን ይኖርባችሁ። ሶስተኛው ሁልጊዜም የኤሌክትሪክ ችግር ሲያጋጥማችሁ በፕሮፌሽናል በሆኑ ባለሙያዎች ማሰራት ነው። ቤት ውስጥ ከመሞከር ይልቅ ፕሮፌሽናል በሆኑ ባለሙያዎች ደውሎ ጠርቶ ማሰራት የተሻለ አማራጭ ነው። ከዚህ ቪዲዮ የተሻለ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። ሁልጊዜም የምለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። በተጨማሪም እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ